እንዴት ነው ሰው የሚኖረው? አይ እንዴት ነው ግን የምንኖሩት? መሮኛል እኮ እኔ ኑሮ ሳቅ ሳቅ ይለኛል፣ ለቅሶ ለቅሶ ይለኛል፣ ጩጩ ይለኛል። ውይ ይበኔ 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 ኧረ በስመ አብ ኧረ በስመ አብ ኧረ በስመ አብ። እኔ ማወቅ የምፈልገው እንዴት ነው የምንኖሩት? የሆነ ሰው ቢያስረዳኝ ራሱ ስለ ኑሮ ከባድ እኮ ነው ከባድ። ወይ አይ 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 እኔ ነገር ደሞ ይሄ ቤት አቤት ይሄ ቤት አቤት ይሄ ቤት ዞሬ ስመለስ እንደው ግትር ብሎ ይጠብቀኛል። እንደው ከገንዘብ ገንዘብ የለኝ፣ ከእውቀት ዜሮ ፊደል አልቆጠርኩ፣ ሚስት የለኝ፣ በዛ ላይ ደግሞ ማንም አያቀኝ፣ ዝና ዜሮ። እንዲሁ ኑሮዬ አይ አንቺ ነው እቺ ዝም ብዬ ለተኛ እንጂ ገብቼ ቤት ጠጥቶ መገላገል ነው ወይ መርዝ ወይ የሆነ ነገር ማድረግ ነው። እውቀት 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 እኔን ያወቀ ሁሉ ነገር አለው። እኔን በህይወቱ አንደኛ ያደረገ ሁሉም ነገር አለው። ሁሉንም ያውቃል። ዓለም ላይ ሁሉም የሚካሄደውን ያውቃል። ለምን? እኔ እውቀት ነኝ። እውቀት እኔን በህይወቱ አንደኛ ያደረገ ብቻ አንደኛ። ምንድነው የሰፈር ደግሞ ምንድነው የሰሙት? አንዴ አቤት ይቅርታ ማልበል ምንድነው? እዚሁ ነኝ ባክሽ። ምንድነው ሰፈሩ? ጽዳት እንኳን አትጠብቅም? ምንድነው ቤቱ? አይ ምን ልሆን ነው በዚህ ሰፈር የመጣሁት? ቆይ እውቀት እኮ ነኝ እኮ። እስቲ ትንሽ የሆነ ነገር እስቲ እቤት ግቢና የሆነ ምን አልከኝ? እቤት ግቢና የሆነ ነገር ማ እኔ እንዳትነካኝ እንዳትጠጋኝ። ጠጋ ብሎ ወደዛ ያለፍኩኝ ነው። አይ እቤት እንደ አይ ይቅርታ አንዴ አዳምጠኝ። አዳምጠኝ። ምን የምታውቀው ነገር አለ? እኔ እውቀት ነኝ። እንደው እኔን ለማስገባት የሚሆን ምን አለክ እንዴ? እሺ ቶ በቃ ባዶ ነው ቤቱ። ቶ በቃ ሁሉንም ቶ እስቲ ይሄ ምን ይላል? እንደው ይሄን እንኳን ታውቃለህ? ይሄ መጽሐፍ አንድ እኮ የምን መጽሐፍ? ያው መጽሐፍ ነው። ይሄን ሳታውቅ ነው እኔን እዚህ ቤት ውስጥ ግቢ የምትለኝ? እሺ ሁሉም ይቅር፣ ቶ ሁሉም ነገር ይቅር። እንደው ሌላ ጥያቄ ልጠይቅ። ይሄስ ምንድነው? ይሄንንም አታውቀው? ቶ አትንገረኝ በቃ አልፈልግም። እኔ እዚህ ቤት ውስጥ አልገባም። ምክንያቱም ይኸው ጽዳት የለ። ምንድነው የምትመስለው? ለራስ አንድ ነገር አታውቅ። እንዴት ነው እዚህ ቤት ግቢ የምትለኝ እኔን? አረ በቃ ከገባሽ እኮ አውቃለሁ፣ እለወጣለሁ። አያስፈልግም። እንዳትነካኝ፣ እንዳትጠጋኝ፣ እንዳትነካኝ። እሺ አይ መሳቅ ተቀየርኩ ብዬ ነበር እኮ። እውቀት እንኳን ያልፈኛል። ዜሮ እኮ ነው ዜሮ። እኔ እኮ ቤት በቃ ገብታ የሆነ ነገር እኮ እውቀት ይኖረኛል ብዬ ነበር። እውቀትም የለኝ እንዴ! ምንድነው? ቆይ የኔ ህይወት እንደዚህ ሆነው እንዴ? እንቅልፍ ብቻ ውይ ሞገስ ነኝ። ሞገስ ንብረት ያለው ሁሉ ያለ ሞገስ አያምርም። እውቀት ያለው ያለ ሞገስ አያምርም። ሞገስ ነኝ። ሞገስ ነኝ። ሞገስ ንብረት ያለው ሁሉ ያለ ሞገስ አያምርም። እውቀት፣ ምስት፣ ቤት ያለው ሁሉ ያለ ሞገስ አያምርም። ሞገስ ነኝ። ሞገስ ምንም ነገር ያለ ሞገስ አያምርም። አቤት 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 ማልበል ወይ ቆይ ደፈተለ አትንበርከክ። ተነስ ስፈልግ ሞገስ ነው። ታስፈልገኝ እኮ ነው የመጣው። ተው እንጂ ቆይ ለአንተማ መጠረግ አለ። ቆይ ተረጋጋ እንጂ ማና እኔ እንግዲህ ራስን ተመልከት እስቲ። ቆይ ምን ሆናል? እዚህ ቤት ነው የምኖረው። ቆይ ገባና አትንከኝ እስቲ።
ኧረ በስመ አብ ምንድን ነው የምትሸተው? አይተሃል ጠረንንና ያንተን ጠረን ጠጋ በል እስቲ ወደዚህ አመዳም እኮ ነው የምትመስለው። እስቲ ጸጉርን እንኳን ቅማጭ ካልሲ ራሱ እኮ በሩቅ ነው እኮ የሚሸተው። ምን ሆናል? እስቲ ለመሆኑ ምን አለክ ቤት ውስጥ? በቃ አንተ ገባና ወይ ተረጋጋ። ጠጋ በል ወደዛ። እባክህ ሌላም ነገር አልፎኛል። እባክህ እንዳታልፈኝ እባክህ። አንተ ሰው ተረጋ ወደዛ። ምን ሆናል? እቤት ግባና ራስን ተመልከት። ሞገስ እኮ ነኝ አውቀኸኛል? ሞገስ ነኝ። ደሞ ይሄ ምንድነው? አትንካው። ሞገስ ነኝ እኮ ሞገስ። ምን አለክ ቤት ውስጥ? ባዶ እኮ ነው። በቃ አንተ ግባና አስተካክለው። ምን አለክ እስቲ ቤት ውስጥ? ምንም ነገር የለም እኮ። እስቲ ባዶ ነው። ግባና እባክህ ለምን እስቲ ራስህን ቅማጫም እኮ ነው። ምንም ነገር ጠረንህን ቀይር እስቲ። መጀመሪያ ራስህን አጽዳ። ኧረ እባክህ አትሂድ። ምን ሆነሃል አንተ? ተው ሂጃለሁ ነኝ። ወይኔ 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 እኔን ቅማጫም ወይኔ ወይኔ አቤት ጭራሽ እንዴት ነው የሚሸተው? ወይኔ ወይኔ ህይወቴ እንደዚህ ሆኖ ቀረ። ወይኔ ህይወቴ እውቀት አለፈኝ፣ አሁንም ሞገስ አለፈኝ። ምንድነው ቆየኔ ህይወት? እነ ዝና አለፉ እነ ሁሉም አለፉ ሊባል ይችላል። እኔ ዝና መቼም ላልፍ አልችልም። ዩ ኖ ኦ ማይ ጋድ። ሃይ ሰላም ውድ ተመልካቾቻችን፣ አሁን የምንገኘው በአንዳንድ ውድቅድቅ ባሉ አካባቢዎች ላይ ነው። ወዴት ነው አባቱ? በዝና አምላክ አንተ ዳን ታች ሚ እንዳትበላሽ። አንዴ ትንሽ ደቂቃ ስሚኝና ከዛ የፈለግሽው ማለት ትችላለሽ። ምንድነው ወደ ጉዳይ? እቤት ፈልጋለሁ። እቤት? አዎ እቤት ግቢና ቤቱን የምን ቤት? እዚህ አካባቢ ቤት አለ እንዴ? እንዴ ይሄው ቤቴ እኮ ይሄው እዚህ ጋር እያሳየሁሽ እኮ ነው። ውይ እኔ ቆሻሻ መጣያ መስሎኝ ለካ ቤት ነው እንዴ? አላወኩም። እና እኔ ዝና ነኝ እዚህ ቤት የምገባው? የሰው ልክ አለማወቅ እንዴ ብደፍረኝ ነው? ሲጀመር እዚህ ቤት ምን አለ ቤት ባዶ ከወዳደቀ ዕቃ የተሰራ ነው የሚመስለው። አንተ ከወዳደቀ ዕቃ የተሰራ ነው የምትመስለው። ቆይ እንደውም ጠረኔ ራሱ ይጋፋል። አትጠጋኝ። አትጨኛ እንዴ ቆይ እዚህ እኮ አንቺ ዝና አይደለሽ? ታዋቂ ታረገ የለ በቃ ታዋቂ ሆናለሁ። ቤቴ የሚታወቃል፣ እኔ የምታወቃለሁ፣ ሰዎችም ይረዱኛል። ቆይ እስቲ እንደው የዝና አምላክ እንዳይፋረደኝ ራሱ እንደው ጠይቄ ባለማወቅ ብሄድ እንኳን አይፈረድብኝም። አትንገብገብ። ወደዛ ጠጋበል። እስቲ ቀስ ግባበታ። እስቲ ይሄ ማን ነው? ይሄ ማን ነው? ይሄን ሳታውቅ ነው ነይ ግቢ የምትለኝ? መጀመሪያም ባዶ ጭንቅላትህን ሞላ፣ አመድህን ረገፍ ገፍ ገፍ አድርግ። ሲያስጠላ። አረ ስለመ እንዴ እኔ አሁን የምፈልገው ወዲያው የሚገላግል መርዝ። አረ በቃኝ ደከመኝ እኮ ምንም አጣው እኮ። ሞገስም የለኝ፣ ዝናም የለኝ፣ እውቀትም የለኝ፣ ባዶ ሆንኩኝ። አረ የሆነ መላ በሉኝ። አረ ሰዎች ነው ልሙት እንዴ እኔ? ቆይ መተናል፣ ባካችሁ መተናል። ገንዘብ አምሮባችሁ ልበተን እንዴ? ለነገሩ ይበቃ ያላችሁ ይበቃችሁ። አቤት ምን ስትል ነው የሰማሁት? ገንዘብ። አረ በሉ ገንዘብ ስፈልግ ያልኩት ስፈልግ የከረምኩት ገንዘብ። አቤት አንተን አጥቻ አይደል እንዴ ምን ከራተተው? አንተን አጥቻ አይደል እንዴ እንደዚህ ባዶ የሆንኩት? ናልኛ ና ቆይ አንተ ካለፍክኝማ እኔ ዛሬ
ገብቼ ስቅል ነው። አንተ ወደ ቤቴ ገብተህ ልምልም አድርገኝ እስቲ ልብሴንም ልቀይር። ምን አለ እንዴ አንተ ካለ ደግሞ ምን ያንሳል? ምን ሆነ ነው? እሱ ልክ ነህ እኮ አንተ ግባና ናስቲ ና አንድ ነገር ቆይ ምን አለ ይሄው ቤቱ አለ። አንተ ከሰጠኸኝ ተተረማመሰ ወንበር እስቲ በእና አተ እዚህ ጋር እኮ የተከበረ ዕቃ ነው። እነዚህ ታውቃቸዋል? እነዚህ ጠይቁት ነገር እኮ እነዚህ ታውቃቸዋል? ምንድን ናቸው? ወረቀት መሰለኝ። ይሄ 1 ቢሊዮነር የሚሰጠው ካርድ ነው። ኧረ እባክህ ቆይ እንዴ! ኧረ በስመ አብ! እንዴ! አይ እርሜን ላውጣ። የ40 ቀን እድሌ ገንዘብ አለፈኝ። ውይ እቤቴም አልገባ ዛሬ። እኔን ያገባማ እንዴት አባቱ እንደሚያምር ታድሏል። ስማ እኔን የሚያገባው ዝና ያለው ዕውቀት ያለው ነው። አንቺ አላምርም? በስማ ምን አይነት እንቁ ነኝ። ምን አይነት ይሄ ደግሞ ተራ ሰፈር ነው የመጣሁት። አቧራም ሰፈር ተሳስቼ ነው በዚህ ጋር የመጣሁት። ይሄ ደግሞ አመዳም ምንድነው? ስማ በህልም ያየሁት ነኝ። እኔን ነው በህልምክ እንዴ ገብተሽ ቤቴ? እሺ ቤቴ ገብተሽ እሺ አብረን ስንኖር እሺ ልጆች ወልደን እሺ አንድ ላይ ስንኖር ትቀልዳለህ እባክህ። እና አሁን ወደ ቤቴ እንደው ራሴ እዚህ ንጥፍ ብዬ አንድ ላይ ተያይዘን ኧረ እባክህ እቤት ከዛ ልጆቻችንን ይዘን አንተ ሂድ ከዚህ እያለ ታራግፈብኝ ነው እንዴ? ቆይ ተረጋጊ። አሁን እቤት ግቢና የቀረው እናወራለን። እስቲ አትንካኝ በእናትህ በዚህ ቆሻሻ እጅ። መጀመሪያ እጅን ታጠብ። ምን አለ እስቲ? ምን ያው አንቺ ከገባሽ ይሞላል። ልጆች ይኖረናል። እሺ በያ ቤት ይኖረናል። እሺ ፎቅ እንሰራለን። እሺ ወይኔ በቃ እቤት ግቢና እናወራ። አትንካኝ ቆዳ ራስ ምን ይመስላል እንዴ? በቃ ምንድነው ከዚህ በኋላ ህይወት አለ እንዴ ከዚህ በኋላ? ኧረ ወይኔ በቃ ልገላገላ። ምኑ ቀረ? ኧረ አበርኩ። በቃ ራሴን ልገላገል። ወይኔ ማነው እኔን ቆይ የሚቀርበኝ? ማነው አብሮ የሚጠጋጋኝ? ማነው ከኔ ጋር የሚሆን? ባዶ ሆንኩኝ እኮ። ወይኔ ሁሉም ያልፈኛል፣ ሁሉም ትሸታለ፣ ሁሉም አትሆንም ነው። ልጄ አይዞ፣ እኔ ካንተ ጋር ነኝ። ህይወቴ የሚያምር እኔ ከቤቴ ሲያስገባ ነው። ሁሉም እኮ አለፉኝ። አንተ እዚህ ቤት ትገባለህ እንዴ? አዎ ይገባለሁ። እዚህ ቤት ጠረኑ የሚቀይር እኔ ነኝ። አንተ እኔ ቤት ትገባለህ? አዎ ተነስ ህይወት የሚሰጥ ዝናና እውቀት የሚሰጥ ልሞት ስል እኮ ብርና ወርቅ የሚሰጥ ልጠፋ ስል እኮ ነው የመጣው እኔ ነኝ። ስለዚህ እሱን ተው፣ ተነስ፣ ቁጭ በል እዚህ በቤቴ አንደኛ ላይ ሁን። አንተ አንደኛ ላይ ተቀመጥ። ይኸው እዚህ ጋር ተቀመጥ። አይዞ፣ እኔ ካንተ ጋራ ነኝ። ቤቴ ውስጥ ገብቻለሁ። ህይወቴ የሚቀይር ብር የሚሰጥ ብርና ወርቅ ከኔ ዘንድ ናቸው። እውቀትና ዝና ከኔ ዘንድ ናቸው። ስለዚህ አይዞ፣ እኔ ካንተ ጋራ ነኝ። ሰው ያልፋል፣ እኔ እንደ ሰው አይደለም።
የሁሉ ነገር ዋና እውቀት እውቀት እውቀት። በድጋሚ በዚህ ሰፈር ደግሞ የሆነ ነገር አውቃለሁ። እዚህ አካባቢ የሆነ ተለወጠ ነገር አለ። እንዴ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነው አለሁ። ባለፈው አልፈሺ ነበር አይደል? እንደዛ ነገር። እስቲ ቤት ግቢና እናውራ። እንግዲህ እውቀት ያስፈልገኛል አሁን። ነይ ግቢ። ምን ችግር? አዎ ምን ችግር አለው? ቤቴ ግቢና። እንደው ምን ይሻለኛል? ለማንኛውም የተለወጠ ነገር አለ። እንዴ የሆነ የሚያስገባውት ነገር አለ፣ ማንም አላየም። በሁሉም አካባቢ እኔ ሁሉም ነገር ይሰማኛል። ታውቃለህ እውቀት። አዎ እኮ የገባ ነገር አለ። እና ምን አዲስ ነገር አለ? እኔ ውስጥ አሳይሽ። እሺ ውስጥ አለ እኮ ምን የሆነ የተቀበልኩት ያስገባውት ጌታ አለ። እሺ በቃ እሺ አንድ ጥያቄ ልጠይቅሽ በድጋሚ። ችግር የለውም ችግር የለውም። ተለውጣል፣ የሆነ ነገር አለ። በደንብ ነው። እሺ ና ወደዚህ። እሺ በድጋሚ ልጠይቅ አሁንም። እሺ ይሄ ምንድን ነው የሚለው? ኬሚስትሪ ስቱደንት ቡክ ነው። ኦ ማይ ጋድ እኔ አላምንም። አነበብከው እንዴ? ለነገሩ አዎ ተለውጧል። እና ምን አልከኝ? ግቢ አልከኛ? አዎ ነይ ቤት ግቢና እዚህ ጋር ምርጥ ቦታ አስተካክዬ እንዴ ዘና አድርጌ አስቀምጬልሽ። እንዴ ድሮም እናንተ ድሆች ታውቃላችሁ። ምን ነው ተነሳችሁ አወቃችሁ። ደግሞ ምንድነው ይሄ? እንዴ ላንቺ ነው ለኔ ሁለተኛው ወንበር። ምን ችግር? ከመጀመሪያውም እኮ ተናግሬያለሁ። እኔ በህይወት አንደኛ እስካልሆንኩ ድረስ አልገባም እዚህ ቤት። እንደውም እኮ ችግር ቆይ እንዴ አይሆንም። ማይምማ አልሆነም መልሽ። በቃ ግቢና እኮ አንደኛ ነው ሞኖ ነኝ በህይወት አንደኛ ከሁሉ የበላይ ማለት ነው። በቃ እሺ ችግር የለውም። ይኸው አዎ በዚህ እንስማማለን። እሺ ቆይ ቺንንካ ላንተ ወይኔ ይሄ ለኔ ነው። በስማ ቆይ ሌላም አለ። እሺ በስማ በቃ አሁን ሁሉም ነው የሚፈልግ። በጣም ነው ማመሰግነው። በጣም በስማ ገለጥ ሰው እንዴት ነው ማይም ሆኖ የሚኖረው ግን? Can you speak English? Do you speak Chinese? መጣ እውቀት መጣ። ከፍ ነው አባ አሁን በእውቀቴ ከፍ ማልሰራው ነገር የለም። ዋው የሚገርም እኮ ነው። በስማ እስቲቺ መጽሐፍ ቁጭ ብዬ ደግሞ አናቷን ልበላት። በድጋሚ ሞገስ እውቀት ያለው ያለ ሞገስ አያምርም። ምንም ነገር ያለው ያለ ሞገስ አያምርም። ሞገስ ነኝ ሞገስ። ሰሞኑን ደግሞ በዚህ ስፍራ አልፌ ነበር። ገጥሞኝ ነበር ያልተቀየረ ቅማጫም የሆነ ድሮ ምናምን ምሸት ብብቱ ምሸት ሞገስ ነኝ ሞገስ። እውቀት ያለው ያለ ሞገስ አያምርም። ፕሊስ እንዴ አቶ ሞገስ አቤት አንተን ሰይ ከሆነም በርካክ ያረጋኛል እንዴ? እሺ ሰሞኑን እዚህ ሰፈር የተቀየረ የገባ ነገር እንዴ ሰምቼ ነበር። እንዴት ነው ትንሽ ተቀይረ ያልባል እንዴ? እያየኸው እንዴ ምን አገኘ? እያየኸው ምን አገኘ? ደግሞ ከፋል ጭንቅላት ምን ሆነ ነው? እዚህ ላይ ሞገስ ከተደረበ አበደ በላ ከፍ ነው የምንለው። እንግዲህ አሁን ውስጥ የቀረውን ቤት እናወራለን። ወያ እንዴ አቾክር እንጂ እሺ ምን አለ ቤት ውስጥ? እውቀት አለ። ከዛ በፊት ደግሞ ቀድም ያስገባውት ነገር አለ። አንተ ብቻ አንተ ና ቆይ ግድ የለም ና እንዴ ና ግባ። አየህ እውቀት ምገርም ነው። እዚህ ጋር ሌላ አምላኬ አዋ በስማ አሁን አንተ ግባና ደግሞ እሺ ሞገስ በሞገስ እናርገዋ ቤቱን። እኔ ወደ ቤት አዋ ና እንደው ሞገስ አይደለ? ቆይ ትንሽ ጠብቀኝ አንዴ እሺ። ኧረ ቆይ አታውልቅ ኧረ ተው እንዴ ለኔ አይከብ። ለነገሩ ሞገስ እኮ ነኝ እንዴ ሞገስ ያለ እውቀት እኮ ምን ሞገስ ከሌለ ባዶ ነው። ላንተ ብያ እንዴ ነኝ ና እንግዲህ ነው ቾኮልቾ ለኔ ና 1 2 ለኔ ሶስተኛ ቦታ ሞገስ እኮ ነኝ። አላወከኝም ማለት ነው። እኔ ሞገስ እኮ ነኝ።
እውቀት ብኖር ያለ ሞገስ አያምርም። ማን ነው ይሄ ደግሞ? ችግር የለውም ግባና የቀረውን እናወራለን። ያላ- አንተ ብቻ ግባ ና። እኔ በህይወት ሶስተኛ አይገባኝም። ሞገስ እኮ ነው አላወቀኝም። እስቲ ቆይ አንድ አይ አንተ ደግሞ ዝም ብለህ ግባ። ጠረቁ ቆይ አይደል? ቆይ አንድ እሺ አንድ እቺን ነገር ጣል ባረግብህ ምን ምንድነው? ይሄ የሚገባ አንደኛ ቦታ ስትሰጠኝ ነው። ኧረ እባክህ አንደኛ ቆይ እሺ አት ይሄ ሞገስ እኮ ነው አላወቅም እንዳንተ። እሺ ና በቃ ና። እሺ አዎ እንደዚህ ነው እንጂ አዎ አዎ አሁን መጽሐፍ በህይወቴ አንደኛ ነኝ። በቃ ከዛ በኋላ ቆይ ሞገስ በቃ በስ እውቀት በሞገስ እንደረባ አርጋትና ከባድ ሞገስ ነው ከባድ ነው አየህ? ከባድ ነው። በቃ እንደዚህ ነው።